ክርስቲያኖች ከነዚህ 10 የመጽሐፍ ቅዱስ የምርጫ ጥያቄዎች ስንት እንደምትመልሱ እስኪ ራሳችሁን ገምግሙ። ጥያቄውን ካነበብኩላችሁ በኋላ ለእያንዳንዱ መልሱን እየነገርኳችሁ የሚሄድ ይሆናል። ከዛ መጨረሻ ላይ ከ10 ስንት እንዳገኛችሁ ኮሜንት ላይ ጻፉልኝ። ከዛ በፊት ቪዲዮውን ላይክ፣ ሼር በማድረግ ጀምሩት። አሁን ቀጥታ ወደ ጥያቄው። ጥያቄ ቁጥር 1 ክርስቶስ ከሙታን ከተነሳ በኋላ ለሐዋርያት በግልጽ በተሰበሰቡበት የታየው ስንት ጊዜ ነው? ሀ 1 ለ 2 ሐመሩሃ 5 መ 3 መልሱ መ 3። ጥያቄ ቁጥር 2 ክርስቶስ ከሴቶች ከተወለዱ መካከል እንደ እርሱ ያለ አልተነሳም ብሎ የመሰከረለት ማን ነው? ሀ ቅዱስ ጴጥሮስ ለ ቅዱስ ዮሐንስ ወንጌላዊ ሐመሩሃ መጥምቁ ዮሐንስ መ ነቢዩ ኢሳይያስ መልሱ ሐመሩሃ መጥምቁ ዮሐንስ። ጥያቄ ቁጥር 3 ከሐዋርያት መካከል ኢየሱስ ክርስቶስ ብርሃነ መለኮቱን ሲገልጽ ወደ ታቦር ተራራ ይዟቸው የወጣው እነማንን ነው? ሀ ጴጥሮስ ቶማስና ያዕቆብን ለ ጴጥሮስ ዮሐንስና ማቴዎስን ሐመሩሃ ጴጥሮስ ያዕቆብና ዮሐንስን መ ጴጥሮስ ዮሐንስና እንድርያስን መልሱ ሐመሩሃ ጴጥሮስ ያዕቆብና ዮሐንስን። ጥያቄ ቁጥር 4 ከሐዋርያት መካከል ወንድማማቾች የሆኑት የትኞቹ ናቸው? ሀ ጴጥሮስና እንድርያስ ለ ያዕቆብና ዮሐንስ ሐመሩሃ ፊልጶስና ቶማስ መ ሀ እና ለ መልሱ መ ሀ እና ለ። ጥያቄ ቁጥር 5 ከብሉይ ኪዳን መጽሐፍት ውስጥ ጌታ ጌታዬን ጠላቶችህን የእግርህ መረገጫ እስከማደርግልህ ድረስ በቀኜ ተቀመጥ ተብሎ የተጻፈው በየትኛው መጽሐፍ ውስጥ ነው? ሀ በመዝሙረ ዳዊት ለ በትንቢተ ኢሳይያስ ሐመሩሃ በኦሪት ዘጸአት መ በትንቢተ ዳንኤል መልሱ ሀ በመዝሙረ ዳዊት። ጥያቄ ቁጥር 6 ኢየሱስ በመስቀል ላይ ከሞተ በኋላ ስጋውን ከመስቀል አውርደው ገንዘው ወደ መቃብር ያወረዱት እነማን ናቸው? ሀ ዮሐንስና ኒቆዲሞስ ለ ጴጥሮስና የአርማትያሱ ዮሴፍ ሐመሩሃ ስምዖን ቀሬናዊና ዮሐንስ መ የአርማትያሱ ዮሴፍና ኒቆዲሞስ መልሱ መ የአርማትያሱ ዮሴፍና ኒቆዲሞስ። ጥያቄ ቁጥር 7 ቅዱስ ዮሐንስ ወንጌላዊ በሐዲስ ኪዳን ስንት መጽሐፍትን ጽፏል? ሀ 3 ለ 4 ሐመሩሃ 5 መ 2 መልሱ ሐመሩሃ 5። ጥያቄ ቁጥር 8 ከአብርሃም እስከ ክርስቶስ ያለው ትውልድ ስንት ትውልድ ነው? ሀ 28 ለ 14 ሐመሩሃ 42 መ 36 መልሱ ሐመሩሃ 42። ጥያቄ ቁጥር 9 የሉቃስ ወንጌል የተጻፈው ለማን ነበር? ሀ ለቴዎፍሎስ ለ ለቀለሜንጦስ ሐመሩሃ ለጢባሪዮስ መ ለጢሞቴዎስ መልሱ ሀ ለቴዎፍሎስ። ጥያቄ ቁጥር 10 የክርስቶስን መወለድ ካየ በኋላ ዓይኖቼ ማዳንህን አይተዋልና አሁን ባሪያህን በሰላም አሰናብት ብሎ የተናገረው ማን ነው? ሀ ዮሴፍ ለ ስምዖን ሐመሩሃ ዘካርያስ መ ቀሬኔዎስ መልሱ ለ ስምዖን። 11ኛው ጥያቄ ራሳችሁ ተመልሳላችሁ። ኮሜንት ላይ ካገኛችሁት ውጤት ጋርና የዚህን መልስ ጻፉልኝ። ይህም እንዲህ ይላል ኢየሱስ የሚለውን ስም ለመጀመሪያ ጊዜ የተናገረው ወይም የተናገረችው ማን ነው ወይም ማን ነች? ጥያቄዎችን ከመለሳችሁ በኋላ ሼር ላይ ኮፒ ሊንክ ማድረግ አይረሳ። ሰላም።